የኔና የሱ ነገር ደግሞ ሆኖ ላይ ሆን ተበላሽቷል። በቃ እንደማይሆን ማለት ነው። ሁለታችንም የተለያየ ጉዞ ጀምረናል። ካሁን በኋላ አንድ ላይ የምንሆንበት ምክንያት ምንም አለ ብዬ አላስብም እና እሱም በአላማው ጸንቶ የራሱን ስራ የራሱን ህይወት እንዲጀምር እንግዲህ መልካም ነው የምመኝለት። እንግዲህ እኔ ምናልባት ብትመጣን እንዳይጠፋህ ቤቴ አሁንም እዚያው ነኝ ፍቅር መስታወቴ ጊዜን መስሏል ብለሽ ሀሳብሽ እንዳይጠም እንኳን ጸባዬ ልቤም አልተለወጠም። ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከሰሞናዊ ሁኔታዎች ወጣ ብለን በአዲስ መንፈስ በአዲስ ሙድ ነው ዛሬ የመጣ ነው ቪዲዮ። ምክንያቱም ሰሞኑ በጣም የሚያስጠላ ነገሮች እየተፈጠሩ ነበር፣ ደስ አይልም ነበረ። ዝም ብሎ የተደጋገመ ነገር ነው። ጭቅጭቅ፣ ንትርክ፣ ጩኸት፣ አለመደማመጥ በቃ ዝም ብሎ ጭቅጭቅ ቪዲዮ ነበር ሲለቀቅ የነበረው። እኔ ደግሞ ለእናንተ ቤተሰቦቼ እንደዚህ አይነት ቪዲዮ ለቅቄ ላስደብራችሁ አልፈልግም። ምክንያቱም በቃ እኔ ከደበረኝ እንደሚደብራችሁ አውቃለሁና ማብዛቱ ይሄናል አሪፍ ነው ብዬ አላሰብኩም። ሲቀጥልም ደግሞ ይበቃል። ሁላችንም ህይወት ላይ ተደጋጋሚ ህይወት ባለፈው እንደነገርኳችሁ ነው። በቃ ቀን በቀን አድሮ ቃሪያ መሆን የለብንም። አድሮ ያው ከሆነ ጊዜያት በሄደ ቁጥር እኛ ያው ነን ማለት ነው። ከአመታትም በኋላ ያው ልንሆን እንችላለን። ወይ ዲፕሬሽን ውስጥ ገብተን ከዚህም በታች ልንሆን እንችላለን። ምክንያቱም አንዳንድ ነገር ሲደጋገም በጣም ያስጠላና ከሰውም ጋር ለመገናኘት ብቻ ብዙ ነገርና ያንን ነገር ብቻ አሸንፈን መውጣት አለብን የሚል እሳቤ ስላለኝ ነው። ስለዚህ ሁላችንም ደግሞ የራሳችንን ህይወት ጀምረናል። እግዚአብሔር ይመስገን። እኔ ባለሁበት ነገር አሁን ደስተኛ ነኝ። እግዚአብሔር ይመስገን፣ የምሬን ነው። ምክንያቱም ያው ብታዝኑም አዝናችሁ አቀሩ እንዴ የፈለገ ችግር ቢመጣኮ ያ ችግር አላፊ ነው የመቆየቱ ሁኔታ እንጂ በጣም ሊቆይ ይችላል ወይ ቶሎ ምን ሊል ይችላል። ግን እኔ እግዚአብሔር ይመስገን እስካሁን ብዙ ፈተናዎችን አልፌያለሁ። ተነጋባብኝ እስካሁን ብዙ ፈተናዎችን አልፌያለሁ። ግን ከዚህም በኋላ ፈተና አይመጣብኝም ማለት አይደለም። ይሄን ፈተና ስላለፍኩኝ ከዚህም በኋላ ለሚመጡብኝ ፈተና ጀግኜ ጠንክሬ በቃ ብረት ሆኜ ነው መመለስ የምፈልገው እንጂ ደካማ እንደ በፊቱ ከዚህ ቀደም እንዳደረኩት ማልቀስ ሆድ እንዲብሰኝ አልፈልግም። ሆድ ቢብሰኝም ወይ እናቴ ጋር መሸሸግ ወይ ቤቴ እዛው አልቅሽ ቢወጣልኝ ነው የሚሻለኝ። ምክንያቱም ሰው እንባችሁን ስታሳዩት ደካማ ጎናችሁን ያይባችኋልና ሊጫወትባችሁ ይፈልጋል። ያ ነገራችሁ ቁስላችሁ ላይ እንጨት ይሰድባችኋል። የሰው ልጅ የክፋት ጥግም አለው የደግነትን ጥግ አለው። እኔ እዚህ ዩቲዩብ ላይ ከመጣው በተለይ እዚህ ዩቲዩብ ላይ ከመጣው ደግሞ እነዚህ ነገሮች አይቻለሁ የእውነት። ስለዚህ እኔ ደግሞ ዛሬ ምን አስቤ ነው የመጣሁት ቤተሰቦች፣ እስካሁን ማለት ሰሞናዊ ነገር ነው መቼም ማነሳላችሁ የድሮ ነገር አይደለም። ሰሞኑን በተፈጠሩ ነገሮች ከጎኔ የነበረ እንደወድም እንደ ጓደኛ ሲመክረኝ፣ ሲገጽሰኝ፣ ሲቆጣኝ ብዙ ነገር ሲያደርግልኝ የነበረ ወንድሜ ቡሪካ እንግዲህ ዩቲዩብ ሊከፍትለት ነው ዛሬ። ሊከፍትለት ሳይሆን ኦሬዲ ከፍቼለታለሁ እና ይፈልግ አላቅም። ዩቲዩብን ጠይቄው አላቅም። እኔ በግል ግን ያው ከጎኔ ስላለ በኔ ብቻ ቻናል ከሚመጣ ያው ለራሱም ቻናል ከፍቼለት በሱም ቻናል አንድ ላይ እየሰራን እዚህም አንድ ላይ ምናምን እየሰራን እንትን ብንል ደስ ይለኛል፣ ብንመጣ ደስ ይለኛል። ይፈልግ ጌታና እርግጠኛ አይደለሁም አልጠየቅኩትምና ያው ይሄ ትልቅ ነገር ምናምን ሆኖ ሳይሆን እስካሁን ከከፈለልኝ ውለታ ካደረገልኝ ነገራቶች እውነት ካሜራ ላይ ምናምን ስለምታዩት ነገር ብቻ ሳይሆን ከካሜራም በፊት እኔና ፉራሱ ስንጣላ ካሜራ ላይ ከመምጣቱ በፊት በቃ በቴክስቶች በምን እያስጨነቀኝ ነበር። በቃ በጣም እየተቆጣኝ ነበር እውነት። እና ያ ነገር ሲከብደው ይመስለኛል እንደውም ፉን ያገኘው። ቢሆንም ያው የሚችለውን ያህል እንግዲህ ለፍቷል። ግን አልሆነንም። ሁለታችን ጋር ያለው ነገር በጣም ስለጠበቀ ርቀታችን በጣም ሰፍቷል
መሀላችንም ብዙ ሰዎች ገብተዋል። ስለዚህ የኔና የሱ ነገር ደግሞ ሆኖ ላይ ሆን ተበላሽቷል። በቃ እንደማይሆን ማለት ነው። ሁለታችንም የተለያየ ጉዞ ጀምረናል። ካሁን በኋላ አንድ ላይ የምንሆንበት ምክንያት ምንም አለ ብዬ አላስብም እና እሱም በአላማው ጸንቶ የራሱን ስራ የራሱን ህይወት እንዲጀምር እንግዲህ መልካም ነው የምመኝለት። እንግዲህ እኔም ፈጣሪን ይዤ አሪፍ ኑሮ ኖራለሁ ብዬ አስባለሁ። እንግዲህ እንደ አላማዬ እግዚአብሔር ነው የሚያውቀው። ወደ ሌላ ነገር አልግባና ዛሬ አሁን ቦዲፊን ቀጥሬዋለሁ እና ምን እንደሚል አላውቅም እና ትንሽ ፕራንክ ነገር አስቤ ነበረ፣ ግን ምንም አይነት ፕራንክ ጭቅላቴ ላይ ሊመጣልኝ አልቻለም። እውነት እንጃ ምን ላድርገው። እሺ ካሜራማን እሺ ታማክረኛለህ? ምን አይነት ፕራንክ ላድርገው? ያለ ፕራንክማ እንደዚህ ጭር ይላል። ስለ ፕራንክ ራሱ ሳወራ መጣ እና ያው እንዳዘንኩኝ ነው። ያው ሰሞናዊ ነገር ስለሆነ እንዳዘንኩኝ ነው እንትን ነው የምለው። ምናልባት ብትመጣን እንዳይጠፋህ ቤቴ አሁንም እዚያው ነኝ ፍቅር መስታወቴ ጊዜን መስሏል ብለሽ ሀሳብሽ እንዳይጠም እንኳን ጸባዬ ልቤም አልተለወጠም። እስኪ መጥ ተከራርተህ ናላህ ይታዘብ በእድሜ ካልሆነ በሌላ እዚያው ነኝ። ያዝና ውስጥክል ሰላም በላቸው። ማካፈጥ እሺ ሰላም እንደምን አላችሁ ብዬ አላቅም። ታውቂያለሽ ቤተሰቦችን ሁሌ በጸብ እመጣለሁ ወይ የሆነ ነገር ተፈጥሮ እመጣለሁ ምናምንና ብዬ አላቅም። ሰላም እንደምን አላችሁ የፍቅር ቤተሰቦች፣ ቤተሰቦቻችን ባል ኦኬ። ሰላም እንደምን አላችሁ ቤተሰቦቻችን። እኔ ደህና ነኝ። አጎትሽ ደህና ነች? አባትሽ እሺ በቃ መልስልህ እንዳይከብድህ ያሉ በቃ የዩቲዩብ ቤተሰቦች ነው። መልስልህ አውራ። እሺ ወንድምሽ ደህና ነው? የወንድምሽ ልጅ ወለደች? እናትሽ ደህና ነች? ደህና ነች እግዚአብሔር ይመስገን። አክስትሽስ? አንቺ ደህና ነሽ? ሰላም አላችሁ? አለን አማን ነው አማን። ከአርቲስት ጋር ስትሆኑ እኮ ችግር ይሄ ነው። በእናታችሁ በቃ ሰላም አልኩልሽ። እሺ አንድ ሁለት ዘፈን ወያችሁ እንዳለ አላወኩም። ዘፈን በነገራችን ላይ ዘፈን ትችላለች። ይሄ ከሀገር ምድሩ የሚያውቀው ነገር ነው። ድምጼን ባይ እንትን ነው እየጠበቅን ነው። ዘፈን በወንድ በሴት ልትፈን ግን ደስተኛ ሆናለች። ደስተኛ ነች። ደስተኛ ሆነሻል? ደበረ? አይ ደስ ይላል እንጂ። አይ አመሰግናለሁ። ደስ ይላል። አይ ታያ አይ ፈንድሽ ያርሻል። እሺ ስለነበረ ጊዜ በጣም አመሰግናለሁ። እያልኩ ፈራተባ ቃሌን የያዝኩት ደፍሬ ያንቺ አርጊኝ የኔ ሆኛል አልኩት ልቤና አንድ ነገር እጅግ አሳስቦታል። የምር የሆነ ቀይ ነገር እንደዚህ ነው የማደርገው። ስም ያድን ኩቺ ታይዘለው ለሁለት ኩቺ ታይ ሲቀየር ሰምተሻል? በእኛ ሀገር በምን ምን ፍቅርዬ አመጣህ ማለት ነው። በቃ እኔ አሁን እሱን ዘፈን ደግሞ ከልቤ ከስሜ ጋር ስለሚያያዝ ቀላል እንዳይመስል። አስቴር አወቀ ጋይድስ ፈንድሽ። እሺ ፍቅርዬ ወዬ የኔ ያለ ወዬ እኔና ፍቅሻለሁ እንገናኝም ወይ ፍቅርዬ ተገናኝተን ግን አይመጣም። ወዬ ተገናኝተን የሚዘፍኑት እነሱ። እሺ የዳይሬክቲንግ ስታተሽ ቀጥ ፍቅርዬ ወዬ የኔ ዓለም ወዬ እኔና ፍቅሻለሁ አንገናኝም ወይ ብቻ ደስ ብሎኛል። ዝናቡ የምር አምሯል፣ እያካፋ ነው። ፍቅርን እንደዚህ ሆና ፈታ ብላ ምናምን ስላገኘኋት ስለጣራችን። አይ እኔ ደግሞ
እያደሩ ቀን በቀን አንድ አይነት ፊት ሳሳይክ ደግሞ ደበረኝ ታውቃለህ። አንተን ማስጨነቀው ነበር። አይ አሪፍ የምር አሪፍ አይሻልም? አንዳንዴ አረ በጣም ደስ ብሎኛል። አይቶ እንዳላየ ሰምቶ እንዳልሰማ መሆን ግድ ነው። ፖለቲካ አይደለም እንዴ? በትላንት ዛሬ መኖር አስፈላጊ አይደለምና ዛሬን እንኑር መፈክር እንኑር። አይ ጸደይ ነው ብቻ ደስ ይላል። በጣም ደስ ብሎኛል። አይ ቲንክ ፋሚሊዎችም ደስ እንደሚላቸው። አይ እኔ ደግሞ በአሁን ሰዓት ዘፈነች እኮ ዛሬ ዘፈነች። እስክስታ እስኪ የማን ልዝፈንልሽ ነው? ራፕ አሁን ወደ ጨዋታ እንትን አትበል። ሀዘን ውስጥ ነው ዛሬ። ምን አባቱ ሀዘን? በቃ እንዴ ሀዘንማ በቃ ህይወት ይቀጥላል። ለምን ጥሎኝ ሄደ? አይሆንም። ለኔ ይገባል። እኔ ነው ላንቺ ሳቅ ነው ጨዋታ ነው የሚገባው። አሁን ዛሬ በቃ በጣም እንደዚህ ነው መሆን ያለበት። የምር አዋ እንዴ አይሻልም ስልክ በጣም ትለኛለህ። እኔ እኮ የእውነት ቁም ነገር ሳወራ በቀል እያረክብኝ ማውራት አልቻልንም እኮ ወገን። ያው እንግዲህ አንተና ፉጋ ያለው ነገር እንዴት ነው ማለት አላወራችሁ? አይ ለሱ ልታወሪኝ ዛሬ እንደዚህ እንዳታወሪኝ ለምናምን እኔ ልበል በተራ ተቀይረ አረ አይደለም ያ ለቤተሰብ ለማሳወቅ ያለው እኔ እንኳን በኋላ መጠየቅ እችል ነበር። ግን የተፈጠረው ነገር ተፈጥሯል። ትንሽ በሰዓቱ በጣም ስሜታዊ አድርጎኝ ነበር ምናምን የምር ትቢሆነስ። ከዛ በኋላ ጋር መደወልም ምንም ማለት አያስፈልግም። ምክንያቱም በዛ ደረጃ ሪስፔክት ሰጥቼው ምናምን በዛ ደረጃ ያለውን ነገር ፊክስ ለማድረግ ምናምን ሞከር እንዳየሽው ነው እንዳያችሁት ነው ቤተሰቦች። ከዚህ በኋላ እንትን ማለቱ ልክ አይደለም። ከዚህ በኋላ በቃ መቀጠል ነው ወደፊት፣ ወደ ኋላ የለም። አይመስልሽ? አይ አሪፍ ነው። እና ዛሬ እንግዲህ እስከማውቀው ድረስ ምንም ጥፋት አላጠፋህም። አይ እኔ መሰክርልሃለሁ። እሱን የእውነት በጥፋት ቢኖር ሜቢ እኔ ጋር ሊሆን ይችላል። እሱም ከዚህ በፊት በነበሩት ነገር ነው እንጂ ጥፋት የለብህም። ግን ያው የሰው አረዳዱ ነው እንግዲህ ባለፈው እንዳልኩክ ማለት ነው። የሰው አረዳዱ ደግሞ እሱ እንደሚፈልገው ስለሚረዳ ከማስረዳት በላይ ምንም ልታደርገው አትችልም። ታውቃለህ፣ እየመታህ ታስረዳው መቼስ የሆነ ነገር እያደረገ። ስለዚህ አንተ መናገር የምችለውን አድርጋል። አንተ የምችለው መናገር ብቻ ነበር፣ ተናገርክ። እሱ ሊረዳክ ፈቃደኛ አይደለም። ግን እኔ ምን እንደማስብ ታውቃለህ? የሆነ ሰዓት ሁሉን ነገር ረጋ ብሎ ሲያስበው እያደረገ ያለው ነገር ስህተት እንደሆነ ታውቃለህ። አሁን እሱ ምንም ስህተት እንደሌለበት በቃ ትክክል እንደሆነ ነው የሚያስበው። ግን ከጊዜያቶች በኋላ ወይ የሆነ እንዲያስብ የሚያደርገው ነገር ይመጣል። አይመጣም ማለት አይቻልም፣ ይመጣል። እና ያንን ነገሮች ሲያስብ አንድ በአንድ ህይወቱ ላይ የተደረጉትን የመጡትን ነገሮች ሲያስብ እሱ ስህተት እንደሰራ ያውቃል። ምን ልልክ ፈልጌ ነው? አሁን አንተ ጋር ያለውንም ነገር ይረዳል። ሁሉም ሰው ህይወት ላይ ያለውን ነገር ይረዳል፣ እሱን የሚነካ ነገር ማለት ነው። ግን አሁን እሱ ትክክል እንደሆነ ነው የሚያውቀው። ምክንያቱም ያጀቡት ሰዎች ከጎኑ ሆይ አለን የሚሉ ሰዎች እስኪጠፉ ነው። ያን ዞር እስካላሉ ድረስ ይሄንን ነገር አይረዱትም። ምክንያቱም በዛ ነገር ታልሟል። በቃ እነሱ የሚወዱት ከማንም በላይ የሚያስቡለት ግን ካንተ ጋር ይሻለው ነበር ከማንም በላይ። ምክንያቱም ክፉ ደጉ ያሳለፋችሁ ጓደኛዎች ስለሆናችሁ። ያው እኔ ማድረግ እስካለብኝ አንቺም አክቹሊ በቃ ማድረግ ያለብን ድረስ ሄደናል፣ አድርገናል ምናምን። ሰው ከዚህ በኋላ ምንም አይነት ኢነርጂ የለኝም። እውነቱን ሲረዳው ይመጣል። ግን በልህ ያሉን ውሳኔዎችን እንደወስን አድርጎኛል ምናምንና አላቅም ነገ ምን እንደሚሆን። ምንም የማላውሽሽ ነገር ማለት ነው። ይሄ ደባብቅ የሆነ የሚሄደው ነገር የለም። ነገ ምን እንደሚሆን አላቅም። ዛሬ ላይ ግን በቃ እንዳያችሁት ነው ቤተሰቦች፣ እናንተም እንዳያችሁት ነው የተፈጠረው ነው ያለው ነገር። ከዛ ምንም አዲስ ነገር የለም በእኔና በሱ በኩል። አሁን እሺ ቁም ሬት መጫወቻ አረጋች ያምር ቁም እሺ ባድ
እሺ ስቴፑን አልፌያለሁ። መጀመሪያ መጣ እሺ ይሄ ቪዲዮ በማን ዩቲዩብ ነው የሚለቀቀው? እንዴ ይሄ ቪዲዮ በማን ዩቲዩብ ይለቀቅ? ባንቺ ነው አይደል? ባንቺ ነው። ባንተስ? ባንተ ዩቲዩብ ለምን አይለቀቅም? ዘፈን አድርገን አቀናብረን አይ ኖርማል እንደዚህ የቪዲዮ ኖርማል ላይፍ ከምናምን ልቀርጽበት ለምን ለመፈት እሺ እኔማ የለኝም ብለህ እንድታወራ ነበራ። እሺ አዎ ኦኬ ምን የለኝም እንዴ የታወቀ ነገር ነው እኮ እሱም ማለት ነበረ። አሁን አንጀቴን ከበላው አንጀቴን አላይ አንጀቴን በላው እኮ የዛሬ ቪዲዮ የማወዛገብ እሺ ችግር የለም ማስረዳለ። እነሱ አልተወዛገቡም፣ አንተ ነው የተወጫበርከው። መወጫበር ታውቃለህ? እሺ አሁን አስረዳኝ። እሺ ወደ ፖይንት እንምጣ። ይሄ አዲስ ቤት ነው። አዲስ ቤት ስለ አዲስ የዩቲዩብ ቻናል አዲስ ቡሪካ ቲዩብ ሚል ቻናል ነው። ቡሪክ ቲዩብ መግቢያ ነው የሚሰራው። ቡሪክ ቲዩብ ያው ዩቲዩብ ከፍተሽ ነው? ደበረ ለብቻዬ ስለገባኩ አይ እኔ ሰርፕራይዝ ለማድረግ ነው። ፈራሁት እኮ ለምን እኔማ በቃ ደስ ይልሃል ብዬ ነው። እሱማ ግን አልጠበቅኩም። ለምን ሲለኝ እኮ ሊመታኝ መስለኝ አይደለም ስለኝ በቃ ከኔ ጋር ዩቲዩብ እየሰራን ስለሆነ ጀስት እኔም ጋር እየመጣ ስለሆነ አንተም ዩቲዩብ ከፍተህ እኔን እያገዝከኝ እንዳለኸው አንድ ላይ ዩቲዩብ ከፍተን በእኔ ባንተ ምናምን እያለ እንድንሰራ ስለፈለኩ ነው። ምንድነው ሳቅም ይዘህ ኦኬ ካልፈለከው ችግር የለም። አይ አይደለም እሺ አሁን ምንም አትንጎራደድ። እኔ እየፈራሁክ ነው። በቃ አልፈልገውም እንኳን እሺ እፈልገዋለሁ እንኳን እሺ ግን አልፈልገውም እንድትለኝ አልፈልግም። ምን አላሰብኩትም ነው ታውቂያለሽ። ፍላጎቱም እንደዚህ አሁን ዴዲኬትድ ሆኜ ምናምን ላልመጣ ስለምችል ምናምን ጭራሽ ያሰብኩት ነገር አይደለም። ትመጣለህ ትመጣለህ ያሰብኩ ነው። ትልቅ ኃላፊነት ነው። ምክንያቱም ዩቲዩብ ስትከፍቺ ቤተሰቦችሽን ነው የምትሰጪኝ ምናምንና ቤተሰቦችሽ ደግሞ የሆነ ነገር በየጊዜው ይጠብቃሉ ከኔ ምናምን እሱን ነገር ኃላፊነት እችለዋለሁ ወይ ምናምን እሱን የምችለው ስለማይመስለኝ እኮ እኔ እሱ ስላመንኩብክ ነው የከፈኩት። በቃ ሳላማክረህ ምንም ትንሳልን ለኔ ሆንሽልኝ እንዴት ረሳለው እስከ ለተሞቴ ያስታውሰዋለው የኔነቴን ክብር የኔነቴን ግርማ ጤነኛ አይደለሁም ከጠላሁሽማ። ትልቅ ስጦታ ግን በጣም ትልቅ ኃላፊነትም ነው አብረሽ የሰጠሽ። እንደዚህ አላሰብኩም ፍላጎቱም ስላልነበረኝ ማለት የመጣው ሰፖርት ላደርግሽ እችላለሁ ምናምን መታየት ችግር የለውም አንቺ ጋር ብመጣም ምናምን እንደዛም ነው የመጣሁት እና የራሴ ዩቲዩብ ኖሮ እንደዚህ ዩቲዩብ ላይ መጥቼ እየሰራው ምናምን ጭራሽ አስቤው አላውቅም። እንግዲህ የእሷም ኃላፊነት ነው የራስሽም ኃላፊነት ነው። ይሄ ያጨማልቃል አንተ ነህ መጎትጎት ያለብህ። በቃ አሁን እኮ ይሄ ዩቲዩብ ቻናል ስትቀበል በቃ ቤተሰቦች አፍርቼ አሁን ደግሞ በዚህ በቃ በትንሹ 20,000 ሰብስክራይብ ቤተሰብ በጌታ በእግዚአብሔር በማርያም እንዳታሳፍሩኝ እንዲኮራ ብዬ የማወራው እንዳንተን የመሰለ ቤተሰቦች የምኮራባችሁ ቤተሰቦች ስላሉ ደግሞ ያደርጉታል። ምን እላለሁ በቃ አመሰግናለሁ። ትልቅ ኃላፊነት ነው እንግዲህ እሱን አላቅም። ምክንያቱም እንዳልኩት ነው ዩቲዩብ ብቻ አይደለም ከፍታ እየሰጠችኝ ያለችው ቤተሰብ ነው። ብዙ ሺህ ፎሎወር አላት፣ ብዙ ሰብስክራይበሮች አሏት። እነዛንም ቤተሰብ ነው አደራ እያለችኝ ያለችው። አላቅም እንዴት አድርጌ እናንተ ጋር እንደምደርስ ቱ ቢሆንስ ግን
በቃ አመሰግናለሁ። ምን ልበላ ማውራት ጠፋ። አንቺ ይበላ ማውራት ጠፋብኝ። ፍቅሬ በጣም ይሄ ትልቅ ነገር ነው። የምር በጣም ትልቅ ነገር ነው። በጣም አስተዋይነት ነው። ጭራሽ አልጠበቅኳትም። ሰርፕራይዝ ነው ያደረገችኝ። የምር አልቀሽ እንድታባብለኝ የጠራሁት ነው አይመስልም? በቃ ሁሌ አልቃሻ ነው የምታረገኝ። ዛሬ አረ ከዚህ በኋላ ማልቀስ የለም። ምንም ማልቀስ ነው። ሰው ያመሰግናል። ሰው ምንም ማለት አልቻለም። ምንም ማለት ምን እላለሁ? ምን እላለሁ? ክበሪ። አመት ከርማሰይ ያው እንግዲህ ደስ ስላለ እዚህ ቤቶች እንደምናችሁ። ያው እዚህ ቤቶች አትበል። እኔ አንድ ሰብስክራይብ ነው ያለ እዚህ ቤት አንተ እውነት ቤተሰብ በእናታችሁ በቃ እንደዚህ አንጀታችሁን በልቼ 20 ሰብስክራይብ ቢያንስ አንድ 20 ሰብስክራይብ ወይ ቤተሰብ የኔ ውድ ቤተሰቦች እንግዲህ ያው ቡሪ ቃል ገብቶልናል በዚህ ቻናል አሪፍ ሰርቶ አሪፍ ኢንተርቴይን ነገር ቃል ያስገባችሁ እኔ ቃል ቆይ እንስማው መጀመሪያ በቃ ዝም በል አሁን ቃል እየተገቡ አይቋረጡትም ንግግር እሺ እና ያው ልጅ ቡሪክ ቃል ምንም ነገር በእጅ ምናምን ተሰይተኛል ሰርቶ አሪፍ አዝናኝ ቪዲዮዎችን የተለያዩ ነገሮችን ጭኖ እንደሚያስደስተን ተስፋ እናደርጋለን። እንግዲህ ተስፋችን ጥለንብሃል እንደ ተስፋችንን አምን እንደጣልንብህ አንተ የምታኮራ እኛን የሚያኮራ ስራ የሚያዝናና ስራ የሚያስተምር ስራ ትለቃለህ ብለን እናስባለን። ልጅ ቡሪክ አቀሳስረ ይለት የሚያዝናና እና ይሄን ቻናል ስለተቀበልከኝ የምር ግን እግዚአብሔርን በጣም ደስ ብሎኛል። አረ በጣም ቴንኪው በጣም በቃ ማለት ቴንኪው ትልቅ ነገር ነው to be honest። እናንተም ደግሞ ሰፖርት አድርጉ ይስጠቃል እና ውድ ቤተሰቦቻችን ባሪ ቪዲዮ እስክንመለስ ድረስ በዚህ ቻናል እስክንመጣ ድረስ እንግዲህ 20 ሰብስክራይብ ፕሊዝ ቤተሰብ እና ቪዲዮውን አሪፍ አድርጉት፣ ሼር ላይክ። ይሄን ቪዲዮ ደግሞ ጀምሮ ላይክ አድርጉት። ያው ቫይራል እንዲወጣ ቪዲዮ ሼር አድርጉት። እንግዲህ ስለነበረን ጊዜ በጣም እናመሰግናለን። በሌላ ባሪ ቪዲዮ እስክንገናኝ ድረስ እንወዳችኋለን ቤተሰቦቼ።